በዘመነ መሳፍንት ነገሥታት እስራኤልን ከመግዛታቸው በፊት በምድር ላይ ረሃብ ሆነ። ይህ የሩት ታሪክ ነው። የታማኝነት፣ የፍቅር እና የመለኮታዊ መሰጠት ታሪክ። አቤሜሌክ የሚባል አንድ ሰው ሚስቱን ኑኃሚንንና 2 ልጆቻቸውን ይዘው በቤተልሔም የሚገኘውን ቤታቸውን ትተው ምግብና በሕይወት ለመዳን ወደ ሞዓብ ምድር ሄዱ። በዚያም ተቀመጡ። የኑኃሚን ባል አቤሜሌክ ሞተ። እርሷና 2 ልጆቿ ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱም ስም ዖርፋ፣ የሁለተኛይቱም ስም ሩት ነበር። በዚያም ለ10 ዓመታት ተቀመጡ። የኑኃሚን ልጆች ሞቱ። እሷም ከ2 ልጆቿና ከባሏ ተለይታ ቀረች። በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከ2 ምራቶቿ ጋር ተነሳች። ምራቶቿንም ሂዱ፣ ወደ እናታችሁ ቤት ተመለሱ፣ በእኔና በሞቱት እንዳደረጋችሁ እግዚአብሔር ቸርነትን ያድርግላችሁ፣ እግዚአብሔር በየባላችሁ ቤት ረፍት ይስጣችሁ አለቻቸው። ሳመቻቸውም፣ ድምፃቸውን ከፍ አድርገው አለቀሱ። እነርሱም ከአንቺ ጋር ወደ ሕዝብሽ እንመለሳለን አሏት። እሷም ልጆች ሆይ ተመለሱ፣ ለምን ከኔ ጋር ትሄዳላችሁ? ባሎቻችሁ የሚሆን ልጆች በሆዴ የለኝም፣ ባል ለማግባትም አርጅቻለሁና ሂዱ። ተስፋ አለኝ ብል ዛሬ ሌሊት ባል ባገባ ወንዶች ልጆችን በወልድ እነርሱ እስኪያድጉ ድረስ ትቆያላችሁን? ልጆቼ ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ መጥቷልና ከእናንተ የተነሳ እጅግ ተመርሬያለሁ አለቻቸው። ድምፃቸውንም ከፍ አድርገው እንደገና አለቀሱ። ዖርፋም አማቷን ሳመቻት፣ ሩት ግን ተጠጋቻት። ወደምትሄጂበት እሄዳለሁ፣ በምታድሪበትም አድራለሁ፣ ሕዝብሽ ሕዝቤ፣ አምላክሽም አምላኬ ይሆናል አለቻት። ኑኃሚንም ከእሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች። ሁለቱም እስከ ቤተልሔም ድረስ ሄዱ። ወደ ቤተልሔምም በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይህቺ ኑኃሚን አይደለችምን እያሉ ተንጫጩ። እሷም ሁሉን የሚችል አምላክ አስመርሮኛልና ማራ በሉኝ እንጂ ኑኃሚን አትበሉኝ። በሙላት ወጣው፣ እግዚአብሔርም ወደ ቤቴ ባዶ እጄን መለሰኝ። እግዚአብሔር አዋርዶኛል፣ ሁሉን የሚችል አምላክ አስጨንቆኛልና ኑኃሚን ለምን ትሉኛላችሁ አለቻቸው። የገብስም መከር በተጀመረ ጊዜ ወደ ቤተልሔም መጡ። ለኑኃሚንም ባል የሚዛመደው ከአቤሜሌክ ወገን የሆነ ኃያል ሰው ስሙ ቦዔዝ የተባለ ሰው ነበር። ሞዓባዊቱም ሩት ኑኃሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻ ልሂድ አለቻት። እርሷም ልጄ ሆይ ሂጂ አለቻት። ሄደችም። ከአጫጆቹም በኋላ በእርሻ ውስጥ ቃረመች። እንደ አጋጣሚም የአቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። እነሆም ቦዔዝ ከቤተልሔም መጣ። አጫጆቹንም እግዚአብሔር ከእናንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክ ብለው መለሱለት። ቦዔዝም በአጫጆቹ ላይ አዛዥ የነበረውን ሎሌውን ይህች ቆንጆ የማን ናት አለው። እሱም ይህችማ ከሞዓብ ምድር ከኑኃሚን ጋር የመጣች ሞዓባዊቷ ቆንጆ ናት። እርሷም ከአጫጆቹ በኋላ በነዶ መካከል እንድቃርምና እንድለቅም እባክህ ፍቀድልኝ አለች። መጣችም። ከማለዳም ጀምሮ እስካሁን ድረስ ቆይታለች። በቤትም ጥቂት ጊዜ እንኳን አላረፈችም አለው። ቦዔዝም ሩትን ልጄ ሆይ ሰሚያለሽን? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሺ። ነገር ግን ገረዶቼን ተጠጊ፣ ወደሚወስዱሽ ቦታ ስፍራ ተመልከቺ፣ ተከታያቸውም። እያንዳንዳቸው እንዲያከብሩሽ ጎበዛዚቱን አዝዣለሁ። በተጠማሽም ጊዜ ወደ ማድጋው ሄደሽ ጎበዛዚቱን ከቀዱት ውሃ ጠጪ አላት። በግንባሯም ተደፍታ በምድር ላይ ሰገደችለት። እኔን ስለመቀበል
በምን ነገር በፊት ሞገስ አገኘሁ? እኔ እንግዳ አይደለሁምን አለችው። ቦዔዝም ባልሽ ከሞተ በኋላ አባትሽንና እናትሽን የተወለድሽበትንም ምድር ትተሽ ቀድሞ ወደማታውቂው ሕዝብ እንደመጣሽ ለአማትሽንም ያደረግሽውን ነገር ሁሉ ሰምቻለሁ። እግዚአብሔር እንደ ሥራሽ ይስጥሽ፣ በክንፉም በታች መጠጊያ እንድታገኚ በመጣሽበትም በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት። የምሳም ሰዓት በደረሰ ጊዜ ቦዔዝ ወደዚህ ቅረቢ፣ ምሳ ብይ፣ እንጀራሽንም በሆምጣጤው አጥቅሽ አላት። በአጫጆቹም አጠገብ ተቀመጠች። የተጠበሰ እሸት ሰጣት፣ በልታም ጠገበች። ደግሞም ልትቃርም በተነሳች ጊዜ ቦዔዝ ጎበዛዚቱን በነዶ መካከል ትቃርም፣ እናንተም አታሳፍሯት፣ ደግሞም ከነዶ አስቀርታችሁ ተውላት፣ እርሷም ትቃርም፣ አትውቀሷትም ብሎ አዘዛቸው። በእርሻውም ውስጥ እስከ ማታ ድረስ ቃረመች። የቃረመችውንም ወቃችው፣ 1 የኢፍ መስፈሪያ ያህል ገብስ ሆነ። ተሸክማውም ወደ ከተማ ገባች። አማቷም የቃረመችውን አየች። ከጠገበችም በኋላ የተረፈውን አውጥታ ሰጣቻት። አማቷም ዛሬ ወዴት ቃረምሽ? ወዴትስ ሰራሽ? የተቀበለሽ የተከበረ ይሁን አለቻት። እሷም ዛሬ የሰራሁበት ሰው ስም ቦዔዝ ይባላል ብላ በማን ዘንድ እንደሰራች ለአማቷ ነገረቻት። ኑኃሚንም ምራቷን ቸርነቱ በሕያዋንና በሙታን ላይ አልተወምና በእግዚአብሔር የተባረከ ይሁን አለቻት። ይህ ሰው የቅርብ ዘመዳችን ነው፣ እርሱ ሊቤዠን ከሚችሉ ሰዎች መካከል አንዱ ነው አለቻት። ሩትም የገብሱና የስንዴው መኸር እስኪያልቅ ድረስ ልትቃርም የቦዔዝን ገረዶች ተጠጋች፣ በአማቷም ዘንድ ተቀመጠች። አማቷም ኑኃሚንን እንዲህ አለቻት፣ ልጄ ሆይ መልካም እንዲሆንልሽ እርሱ ዛሬ ሌሊት በአውድማው ላይ ገብሱን በመንሻ ይበትናል። እንግዲያው ታጠቢ፣ ተቀቢ፣ ልብስሽንም ተላበሺ፣ ወደ አውድማውም ውረጂ። ነገር ግን መብሉንና መጠጡን እስኪጨርስ ድረስ ለሰውየው አትታዩ። በተኛም ጊዜ የሚተኛበትን ስፍራ ተመልከቺ፣ ገብተሽም እግሩን ግለጪ፣ ተጋደሚም፣ የምታደርጊውን እርሱ ይነግርሻል አለቻት። ሩትም ያልሽኝን ሁሉ አደርጋለሁ አለቻት። ወደ አውድማውም ወረደች፣ አማቷም ያዘዘቻትን ሁሉ አደረገች። ቦዔዝም ከበላና ከጠጣ በኋላ ሰውነቱንም ደስ ካሰኘ በኋላ በእህሉ ክምር አጠገብ ሊተኛ ሄደ። ሩትም በቀስታ መጣች፣ እግሩንም ገልጣ ተኛች። መንፈቀ ሌሊትም በሆነ ጊዜ ሰውየው ደነገጠ። ሴት በእግርጌው ተኝታ ነበር። እርሱም ማነሽ አለ። እርሷም እኔ ባሪያህ ሩት ነኝ፣ ዋርሳዬ ነህና ልብስህን በባሪያህ ላይ ዘርጋ አለችው። ቦዔዝም ልጄ ሆይ በእግዚአብሔር የተባረክሽ ሁኚ፣ ባለጠጋም ድሃም ብለሽ ጎበዛዚቱን አልተከተልሽምና ከፊተኛው ይልቅ በመጨረሻም ጊዜ ቸርነት አድርገሻል። አሁንም ልጄ ሆይ አትፍሪ፣ በአገር ያሉ ሕዝብ ሁሉ ምግባረ መልካም ሴት እንደሆንሽ ያውቃሉና ያልሽውን ነገር ሁሉ አደርግልሻለሁ። የቅርብ ዘመድ መሆኔን እውነት ነው፣ ነገር ግን ከእኔ የቀረበ ዘመድ አለ። ዛሬ ሌሊት እደሪ፣ ነገም እርሱ ዋርሳ መሆን ቢወድድ መልካም ነው፣ ዋርሳ ይሁን። ዋርሳ ሊሆን ባይወድድ ግን ሕያው እግዚአብሔርን እኔ ዋርሳ ሆንሻለሁ፣ እስኪነጋ ድረስ ተኚ አላት። ቦዔዝም ከከተማይቱ ሽማግሌዎች 10 ሰዎች ጠርቶ በዚህ ተቀመጡ አላቸው። እነርሱም ተቀመጡ። ቦዔዝም የቅርብ ዘመዱን ከሞዓብ ምድር የተመለሰችው ኑኃሚን የወንድማችንን የአቤሜሌክን ጢንጦ ትሸጣለች፣ እኔም በዚህ በተቀመጡት በሕዝቤ ሽማግሌዎች ፊት እንድትገዛው አሳውቅህ ዘንድ አሰብኩ። መቤዠት ብትወድድ ተቤዠው፣ መቤዠትም ባትወድድ ግን ካንተ በቀር ሌላ ወራሽ የለምና እኔም ካንተ በኋላ ነኝና እንዳውቀው ንገረኝ አለው። እርሱም እቤዠዋለሁ አለው። ቦዔዝም እርሻውን ከኑኃሚን እጅ በምትገዛበት
ቀን ለሞተው በርስቱ ስሙን እንድታስነሳለት ከሟቹ ሚስት ከሞዓባዊቷ ከሩት ደግሞ ትገዛለህ አለ። የቅርብ ዘመዱም የራሴን ርስት እንዳላበላሽ መቤዠቱን አልችልም፣ እኔ መቤዠቱን አልችልም፣ አንተ ከኔ መቤዠቱን ውሰደው አለ። ቦዔዝም ሽማግሌዎቹንና ሕዝቡን ሁሉ ለአቤሜሌክ ለኬሌዎን ለመሐላውም የነበረውን ሁሉ ከኑኃሚን እጅ እንደገዛው እናንተ ዛሬ ምስክሮቼ ናችሁ። ደግሞም የመሐላውምን ሚስት ሞዓባዊቷን ሩትን ሚስት ትሆነኝ ዘንድ እወስዳታለሁ፣ እናንተም ዛሬ ምስክሮቼ ናችሁ አላቸው። ሽማግሌዎቹም እኛ ምስክሮች ነን፣ እግዚአብሔር ይችን ወደ ቤትህ የምትገባውን ሴት የእስራኤልን ቤት እንደሰሩት እንደ ራሔልና እንደ ልያ ያድርጋት፣ ቤትህም እግዚአብሔር ከዚች ቆንጆ ከሚሰጥህ ዘር ትዕማር ለይሁዳ እንደወለደችው እንደ ፋሬስ ይሁን አሉት። ቦዔዝም ሩትን አገባ፣ ወንድ ልጅም ወለደችለት። ሴቶቹም ኑኃሚንን ዛሬ ዋርሳ ያላሳጣሽ እግዚአብሔር ይባረክ፣ ስሙም በእስራኤል ይጠራ፣ ከሰባትም ወንዶች ይልቅ ላንቺ ከምትሻል ከምትወድሽ ምዕራት ተወልዷልና ሰውነትሽን ያሳድሰዋል፣ በእርጅናሽም ይመግብሻል አሏት። ኑኃሚንም ሕፃኑን ወሰደች፣ አቀፈችውም፣ ሞግዚትም ሆነችው። ሴቶቹም ጎረቤቶቿ ለኑኃሚን ወንድ ልጅ ተወለደላት እያሉ ስም አወጡለት። ስሙንም ኢዮቤድ ብለው ጠሩት። እርሱም የዳዊት አባት የእሴይ አባት ነው።